አቤት የኔ ልጅ ይቅርታ አላወኩት። እናትሽ ነኝ። እንዴ መት ያልነገረችም እንዴ? ምሮም ነግሪ። ቤቱ በርብቃ ስም እንደሆነ አላወቅም። ሴትዮ ምንድነው የምትቀባጥሪው? አልቀባጠርኩም። ማን ያለው ማለቴ በምንድነው? በምን አወቅሽ? ሲያወሩ ሰምቻቸው ነው። እንዴ እኔ እኮ መታ የነገረች መስሎኝ ነበር። አይ ግን እርግጠኛ ነሽ? አዎ። አይሆንም። ወይኔ ይሁን። ይጅልኝ። ኧረ ተረጋጋ። ይጅልኝ። እረስታው ከወደ ውጭ እንዳትወጣ ብዬ ነው። እሱስ ልክ ነሽ። አውቆ የተኛ ቢቀሰቅሱ አይነቃ ማለት የሚባለው። ምን አልክ? ውሰሻት። ምን እያሰብክ ነው? ምን ታደርጋለች ብለህ እያሰብክ ነው? ቆይ ቤቱ በዛችን ከፍስ መሆኑን ታውቂያለሽ? በማ? በርብቃ። በርብቃማ አይሆንም። ሆኗል። ስንት መስዋዕትነት የከፈልኩለትን ነገር በጥንቃቄ ጉድለት ገደል ከተትሽው። ቆይ እንዴት ሆኖ? አቤት የኔ ልጅ ይቅርታ አላወኩት። እናትሽ ነኝ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ርብቃ ድራማ በዛሬው ክፍል ላይ በጣም ብዙ ነገሮች ተከስተዋል። ከዚህ መካከል እዩና እንዲሁም ደግሞ አቤል እስር ቤት ከገቡ እንግዲህ ቀናቶችን እያስቆጠሩ ቢሆንም አሁን ላይ ግን ከእስር ቤት ማንም የወጣ የለም። የማሚቴ ሁለት ማንነቷ አሁን ላይ እያስታወቀባት የመጣ ይመስላል። በዝምታ ተውጣ በሐሳብ በጭንቀት ራሷን እያዳመጠች ትመስላለች ማሚቴ። ነገር ግን ትናንትና የነበረው ማንነቷን በትክክለኛ መንገድ የገለጸላት የልጇ አባት የሆነው አሁን ላይ የርብቃ አጎት የሆነው ሰው ትላንትና ስለነበራት ማንነት ሊያስታውሳት እየሞከረ ነበር። በጣም ራስ ወዳድ፣ ልጆቿን ጥላ የሄደች፣ በጣም እንደዚህ ብሎ ብዙ ነገሮችን ሲናገራት ሰምተን ነበረ። እሷም ያንን ነገር ማስታወስና ወደኋላ መመለስ በዛ ቦታ ላይ ማለፍ እንደማትፈልግ እየተናገረች ማናት አልማዝ እያለች ጥያቄ ለሱም እያቀረበችለት ነበረ። አውቆ የተኛ ቢቀሰቅሱት አይሰማም እና ልክ እንዳንቺ አይነት ነው እያለ እሷን በአሽሙርም ይሁን በትክክለኛ መንገድ እየነገራት ነበር የርብቃ አጎት። አሁን ላይ እዩ ታስሮም ቢሆን ቆጭቶታል። ምክንያቱም ደግሞ አዙይን ልካዋት ነበረ ወደ እስር ቤት። ምግብ እንዴት ሳትይዥ ትመጫለሽ በባዶ እጅሽ? ያቺ ራሄል ይዛልኝ የመጣችው ገንፎ ነበረ፣ እዚህ መጣ ገነፋችልህ እንደ እያለች እሷም ስትቀልድበት ነበረ። የሚገርመው ነገር ሪችና እንዲሁም ደግሞ አሁን ላይ አዙይ እየተጫወቱበት ይገኛል እዩ ላይ። እዩ በአሁኑ ሰዓት እስር ቤት ቢሆንም ነገሮቹ ሁሉም ትናንትና ስለነበሩት ቁጭትም ሆነ ወይም ደግሞ ሌላ ትካዜ አይታይበትም። አሁንም የሚፈልገው ገንዘብ ወይም ደግሞ ሰዎችን ጥሎ ማለፍ፣ ያ ነገር ደግሞ አሁን ላይ ስላልቻለ እጅግ በጣም እየቆረቆረው ይገኛል። ርብቃ አንድ እድልም ገጥሟታል። አሁን ላይ የቤቱን ጉዳይ የሚያጠራላቸው አዲስ ሰው እንዳደረጉና ሁሉንም ነገር ደግሞ ማሚቴ ምገዛዋ እንደተጨመረበት ሰምተናል። ማሚቴ ግን ደስ ያላት አትመስልም። ምክንያቱም ማሚቴ ደስ ያላላት ምክንያት አዙይ በምታወራት ሰዓት ላይ እጅግ በጣም የሚያስታሳየው ምልክት የነበረ በአፏም በአይኗም እንዲሁም በሰውን በአካል እንቅስቃሴዋ የምታሳያቸው ግልጽ ባህሪያት ነበሯት። ምክንያቱም አዙይ ስትናገራት ቤቱ እኮ በርብቃ ስም መሆኑን ሰማን እያለች ስትነግራት እጅግ በጣም በተናደደና በተቆጨ ስሜት ውስጥ ሆና ነበረ ነገሮችን ስትመልስ የነበረው። ማሚቴ አሁን ላይ ትናንትና ማናት ዛሬ ማናት? ማሚቴ አውቃን የወደቀችው ወይስ የእውነት ነው የሚለው እራሱ እጅግ በጣም ብዙ ስብስብ ያለ ነገሮች አሉ። ምክንያቱ ደግሞ አሁን ላይ ማሚቴ ትናንትና የነበረውን ጸባያ ልትመልስ ትፈልጋለች፣ ግን ደግሞ ስለ ማንነቷ ማንም ሰው እንዲያውቅባት አትፈልግም። አሁንም ቢሆን ከሪችና ከአዙይ ውጭ እኔ እንደማወራ ወይም ደግሞ እኔ ትናንትናን ማስታወስ እንደምችል ለማንም ሰው እንዳትናገሩ ባለችው መሰረት አዙይም ሆነ ሪች እስካሁን ደብቀውት አቆይተውላታል። ዛሬ ግን ሪች አፈንድተዋለች ይህን ጉዳይ። ምክንያቱም ደግሞ ማሚቴ ማውራት ትችላለች። ርብቃ ምነግርሽ ጉዳይ አለ፣ ግን ታዲያ ይቅርታ አድርጊልኝ፣ በሌላ ጊዜም ከሰማሽ እንዳትቀየሚ ስትላት አይ የለም ዛሬ ካልሰማሙች ልገኝ አለቻት። ስለዚህ መስማት እንዳለባት አምና ይህንን ነገር
በቃ ለማንም እንዳትናገሪ ደግሞም እንዳትቀየሚኝ በማለት ማሚቴ ታስታውሳለች። ትናንትናንም ሁሉንም ነገር ታስታውሳለች ስትላት ለርብቃ ርብቃ እንግርት ሆነባት። እየቀለድሽብኝ ነው ወይ? በማይቀለደው እንዴት ትቀልጃለሽ? በማለት ርብቃም ተናዳ ስትጠይቃት አረ እውነቴን ነው ይሄንን ነገር ለማንም ሰው እንዳትናገሪ ብላ ስላለች ነው። በዛ ላይ የቤቱንም ጉዳይ እያገዘችን እሷ ናት በማለት ሪች የመለሰችላትን መልስ ተከትላ ምክንያቱም ደግሞ ማሚቴ ይሄንን እንደዚህ ካለች ምን አስባ ነው? ከኋላዋ ምን ጠንስሳ ነው? ማናት ማሚቴ? ምን እያሴረች ነው? የሚለውም ነገር ደግሞ እንደ አዲስ አሁን አዲስ ርዕስ ሆኗል። ምክንያቱም ርብቃ ላይ ያደረገችው እያንዳንዱ ነገር ርብቃ የምትረሳው ባይሆንም አሁን ላይ ግን ማሚቴ ከሁሉም ነገር ነፃ እያደረገቻት የመጣችበት መንገድ አለ። ምክንያቱም በርብቃ ትልቅ ቦታ ሰጣታለች ለማሚቴ። ማሚቴ በሌለችበት በንጹህ ሀሳቧ ላይ ነበረ። እሷ ቤቱን አዙራለች ወይም ደግሞ የቤቱን እንትን ወስዳለች ካርታውን፣ እንዲሁም ደግሞ እኔንም አሳግታኛለች በማለት ስሟን አጥፍቻለሁ፣ መጥፎ ነገሮች ተናግሬያለሁ፣ መጥፎ ግምቶችና ጥርጣሬዎችን አሳልፌያለሁ በማለት ለአጎቷም ስትነግራቸው ነበረ። አጎትየዋም አንቺ መልካም ሰው ነሽ፣ ምን አደረግሽ? ሁሉም የሰራውን ነው የሚያጭደው በማለት ደጋግሞ ሲነግሯት ነበረ። ማሚቴን አስከፍቻታለሁ፣ አስቀይሜያታለሁ፣ ይሄ ሁሉ ስራ የእዩ ነበር፣ እዩ ነበረ ይሄ ሁሉ ነገር ያደረገው፣ እኔ ግን ማሚቴን አልኳት በማለት እንግዲህ እያንዳንዱ ነገር ስትናገር አንቺ ምንም ጥፋት የለብሽም፣ ግን ደግሞ ልቤ ይረፍ ካልሽ ሂደሽ ይቅርታ ጠይቂያት፣ ችግር የለውም በማለት እንግዲህ አጎቷም ይሄንን ብሎ ነገሮችን በመልካም ነገር ፈተውታል ማለት ነው። ማሚቴ ግን ልቧ የሻከረና እንዲሁም ደግሞ ማሚቴ ከትናንትና ማንነቷ ጋራ የተያያዘ እሷ ያልገለጸችው ማንነት እንዳላት በእርግጥም ፍንትው ብሎ የሚታይ ነው ከግንባሯ። ምክንያቱም የርብቃ አጎት የእሷ ባል ቢሆንም አሁን ላይ ግን ወይዘሪት አልማዝ ወይም ደግሞ ማሚቴ ማውራት ያልፈለገቻቸው ብዙ ታሪኮችና ብዙ ነገሮች አሉ። ማሚቴ ማናት የሚለው ራሱ አንድ ርዕስ ነው። ምክንያቱ ደግሞ እሷ ስለ ራሷ አንዳችም ነገር በድራማውም ይሁን የተገለጸ ማንነቷ የለም። ማሚቴ የአቤል አሳዳጊ ወይም ደግሞ የአቤል እናት እንደሆነች ነው የሚያውቁት። አሳዳጊው እንደሆነች ራሱ ርብቃ አታውቅም። ምክንያቱም እናቴ ናት ብሎ ነው የተዋወቃት ማለት ነው። ስለዚህ ርብቃ የምታውቀው ምንም ነገር የለም። የርብቃ አጎትም ቢሆን ለነ ርብቃ ደቅቋቸዋል። አሁን ላይ ስለ ማሚቴም ሆነ ስለ ማንም ቢወራ እሱ አጎቷ እንደሆነ ነው እንጂ የእሷ ልጆች ከሱ እንዳፈራች ማንም ሰው የሚያውቅ የለም እስካሁን ማለት ነው። ይሄንን ነገር ርብቃ ካወቀች ምን ሊፈጠር ይችላል? አሁን ላይ የማሚቴ ልጅ ናት፣ የዚህ ቤት ወራሽ፣ የድርጅቱ ወራሽ፣ የሁሉም ነገር ወራሽ ተደርጋ ተጽፋ የነበረችቱ። አሁን መቲ ሁሉንም ነገር ትታ ከሀገር ልትወጣና እንዲሁም ደግሞ ከሀገር ወጥቼ ነገሮችን ላስተካክል፣ በቃ እዚህ ማንም ይደግፈኝ የለም በማለት እዩም መታሰሩን ስላየች ነገሮቹ እየተበላሹ መስሏታል። ግን ደግሞ ቤቱ ድርጅቱ ሁሉም ነገር በስሟም ስለሆነ ይሄንን ነገር እድሉንም ተጠቅማበት እግረ መንገዷን ከሀገር መውጣት አስባ ነበረ። ይሄ ነገር እንዳይሳካላት ላይታች እያሉ ይገኛሉ ሁላቸውም። አሁን ማሚቴ ልጇን ፍለጋ ጀምራለች። ምክንያቱም ደግሞ ወደ ልጇ ስልክም የደወለችላት እኔ ጥዬሻለሁ፣ አሁን ላይ ችግር ውስጥ ላይ ነኝ፣ መውጣት አልችልም፣ ስለዚህ ልጄ ይቅርበኝ፣ ምን ሁነሽ ይሆን እስካሁን እንዴት ሁነሽ ይሆን በማለት እንግዲህ ማሚቴ ጊዜዋንና ችግሩ ነገሮቹ ሁሉ ከተፈቱ በኋላ ዛሬ ላይ ልጇን ፍለጋ ልትወጣ ነው። ምክንያቱም የልጅ ናፍቆት አንገብግቧት እንዲሁም ደግሞ ሌሎቹን ስትበቀልና በቁጭት ብዙ ነገሮችን ስታደርግ የነበረችው ማሚቴ የገዛ ልጄን አጥፍተውብኛል፣ ልጄን አጥቻለሁ በማለት የሌሎችን ልጆች ስታንገላታና ርብቃን እንደዛ ባልነበረችበት ሁኔታ በመጥፎ ጸባይና በመጥፎ ባህሪ ርብቃን ስትበድላት በጣም ብዙ ነገሮችን ስታደርጋት የተመለከትንበት ጊዜ ሩቅ አልነበረም። ማሚቴ ባትወድቅና ባትታመም ነበረ፣ እንዲሁም ደግሞ የልጇን የንቅሳት ስም ባትመለከት ነበር በእርግጠኝነት ለርብቃ የማትራራላትና እንዲሁም ደግሞ ከእዩ ቀድማ የርብቃን ልጅ የምትገለው እሷ እንደነበረች እርግጠኛ ነበርን። አሁን ላይ ግን እዩን እየቀሰቀሰች አይዞህ በርታ፣ አንተ ከዚህ ንብረት የለህ ምንም የለህ፣ እንዴት እንደዚህ ዝም ብለህ ታሳልፋለህ ጊዜህን በማለት እጅግ በጣም እንዲነሳሳና መጥፎ ስራዎችን እንዲሰራ በአቤል በወንድሙ ላይ እንዲነሳበት አድርገዋለች። ምክንያቱም ደግሞ የእሷ ተግባር ጭምር አለበት።
በርታ ባትለው ንብረት የለህም፣ ሀብት የለህም፣ ተመልከት ሁሉ ነገር በሱ ነው እያለች አቤል በወንድሙ ላይ ተነስቶ እንደዚህ አይነት ነገሮችን እንዲያደርግና እንዲሁም በቀናትና በንዴት የተነሳ የርብቃን ልጅ የወንድሙን ልጅ እንዲያጣ አድርገዋለች ማለት ነው። ዛሬ ላይ የሰራችው ግፎች በጣም ብዙ ቢሆንም ማሚቴ ግን ደግሞ አሁን ያደረገችው ሁሉ ነገር ለአንድ ልጆቿ ስትል ሊሆን ይችላል በማለት ፊልሙ ያሳያል ማለት ነው። ይሄ የቅናትና የንዴቷ መንፈስ አሁን ላይ ልጆቿን ያሳጣት ይሆን ያስገኛት ይሆን የሚለውን ባናቅም ልጇ መቲ ግን ምን ልትል እንደምትችል መገመት ቀላል ነው። እሷም የእናት ፍቅር ልትፈልግ ትችላለች። ግን ደግሞ እናቷ ሳትሆን እንደሆነች ሳታቅ ከደረጃ ገፍትራ ወደታች ወደ ምድር ልታወርዳት ነበረ። አዙ ባደርስላት ነበረ። በዚህ ሰዓት ላይ ማሚቴ ወይ ቁስለኛ ናት ወይ ደግሞ ከአልጋ ምንም አይነት መነሳት የማትችል ሴት ትሆን ነበር ማለት ነው። አዙይ ግን እንደ መልአክ ደርሳላት አድናታለች። አዙይ አሁን ሰዓት ላይ እየተመላለሰች እየጠየቀችው ትገኛለች እዩን። እዩ በታሰረበት ቦታ ሆኖ ዛቻውም ሆነ እንዲሁም ደግሞ የተለያዩ ነገሮች ጉራው ከድሮ የብሶበታል። አሁን ላይ መውጣትና ነገሮችን በአንደበቱ ወይንም ባይኑ አይቶ ማከናወን ያልቻለው እዩ ንዴቱን ውስጥ ላይ ሆኖ እየገለጸ ይገኛል። እጁ መመታቱ ምንም ያልመሰለው ቦስ ብለሽ ለምንድን ነው የማትጠሪኝ? ስሜ ጠፋብሽ እንዴ? እንዴት ትጠሪኛለሽ እዩ ብለሽ በማለት አዙይን የተላከችውን ተልካለች። ምክንያቱም ደግሞ እሱ ሲያወራ ወይም ሲናደድ ወይም ደግሞ የሚናገራቸው ንግግሮች አስፈላጊ ነው፣ አንቺ ተንትንሽ ልትነግሪኝ አትችይም በማለት ሰጠዋት ነበረ ስልክ። በስልኳ ሪከርድ እንድታደርገውና እያንዳንዱ ነገር እሷ የምትለውንና እሱ የሚለውን መልሱን ለመስማት ሁላቸውም ጓጉተው ነበረ። በተለይ ደግሞ ሪች ናት የዚህ ባለቤት ሁሉንም ነገር ለማሳካት ቀን ከሌት ስትለፋ የነበረች ለጓደኛዋ ታማኝና ጨዋ የሆነች ጓደኛ ከእህቷና ከእህቷ በላይ አድርጋ የምትመለከታት ጓደኛዋን ለማስደሰት ቀን ከሌት እንደለፋች አሁን ላይ ቤቱ በርብቃ ስም መሆኑን ሰምታለች። ይሄ ዜና የሰማችው ጊዜ ጀምሮ በጣም ተደስታ አንዴ ትዘፍናለች፣ አንዴ ወደዚህ አንዴ ወደዛ ትላለች። ሁሉም ነገር በቃ የጨበጠች መስሏታል። ግን ደግሞ ያልተዋጠላቸው አንዳንድ ነገሮች አሉ። አሁን ላይ ርብቃ በስተመጨረሻ ቤቱ በሷ ስም መሆኑን ብትሰማም ግን እንዴት የሚለውም ነገር ጥያቄ ላይ ከቶታል ማለት ነው። ማሚቴ ይሄን ከሰማች በኋላም ምንም አልደነቃትም። ምክንያቱም ደግሞ ብዙም ቦታ ሰጣል ስለዚህ ጉዳይ ያሰበችበት አትመስልም። ምክንያቱም ተንኮል ከኋላው ያለበት አስመስለዋለች። በአፏና እንዲሁም በአይኗ የምትሰጣቸው ግልምጫዎች በእርግጠኝነት ከርብቃ ስም ጀርባ የሁለት ሴራ እንዳለበት ያሳያል ማለት ነው። አሁን ላይ የርብቃ አጎት ጠበቃ እንዳገኙና ሁሉንም ነገር እንደሚጨርሱላቸው እየተነጋገሩ ቢሆንም ግን ደግሞ እዩ ከወጣ ቀድሞ ሌላ ነገሮችና ችግሮች መከሰታቸው አይቀሬ ነው። እዩ እጁ ረጅምና እንዲሁም ከአቤል ቀድሞ ሊወጣ ይችላል። አቤል የሌለበት ቤት ምንም አያምርም፣ ደስም አይልም፣ እሱ የሌለበት አይሞቅም እያለች ርብቃ በጭንቀት ውስጥ ብትሆንም አሁን ላይ ግን አቤል ቀድሞ መውጣት እንደማይችልና እንዲሁም ደግሞ እዩ ቀድሞ እንደሚወጣ እሷ እየተናገረች ትገኛለች። እዩ እጅ ረዝም ስለሆነ በዚህ ሰዓት ላይ እዩ ቀድሞት ይወጣል ማለት ነው። በዛ ሰዓት ደግሞ ብዙ ነገሮችን ያበላሻል ማለት ነው። አሁን ላይ ሰላጣ ሳይሆን ከሰላጣው ጎን ለጎን ሳማ የሚባለውን የሚያቃጥለውን እሱን ነው ሰርተን የምንወስድለት። እንግዲህ ማሚቴ እያስመሰለች እንደሆነ አሁን ላይ ሁላቸውም እየተነቁባት ይገኛሉ። ዛሬ ላይ ግን ስልክ ይዛ ስታወራ የነበረችው ነገር እጅጉን በጣም የሚያሳዝንና የሚያስገርም ነው። በተለይ ከርብቃ ጋራ ርብቃን እንደማታስታውስና ምንም እንደማታቅ ነገሮችን አድርገው ለመዝጋት እያሰቡ ነበረ። በዚህ ሰዓት ላይ ነበረ ርብቃ እንግዲህ ካልጠበቀችው አንደበት ላይ እኔ እናትሽ ነኝ የሚል ድምጽ ሲወጣ የሰማችው ማለት ነው። ማሚቴ ከማን ጋር ይሆን እያወሩ የነበሩት? እንዴት መቲስ ልጃቸው እንደሆነች ለሌሎቹ ለምን ብስራት አላበሰሯቸውም? በዛም ላይ ደግሞ የርብቃ አጎት ይችን ልጅ አግኝቼ የማደርጋትን ነገር እኔ ያውቃለሁ ብሎ በሚናገር ሰዓት በጣም ተናዳና እንዲሁም ደግሞ ለመናገር ቸኩላ ልጅህ እኮ ናት በማለት የተናገረችው ንግግር አሁን ላይ የርብቃ አጎት ማስታወስ እንደምትችልና ሁሉንም ነገር እንደምታውቅ ግን ደግሞ አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው መጥፎ ሴት ነበርሽ፣ ድሮም ለትዳርሽ እምነት የሌለሽ ለትዳርሽ ክብር የሌለሽ ሴት ነበርሽ። አሁን ላይ ይሄ ውዛ ሁሉ ግፍሽ ነው። ዛሬ ግፍ ተቆጥሮብሻል፣ የዛን ሁሉ ትከፍያለሽ፣ እየከፈልሽ ነው በማለት
እንግዲህ የተናገሯት ንግግር እሷ ላይ የሚሰራም ቢሰራም ባይሰራም አሁን ላይ እየሰማችሁ ትገኛለች ማለት ነው። ማሚቴ እናንተ